እንግዲህ መታሰቢያ የአብይ አህመድ የተማጽኖ ልመና ብዙ ነገር ልንል እንችላለን። ከአብይ አህመድ ትራክ ሪከርድስ ካለፈው ከሚያደርገው ነገር ተነስተን እንደዚህች አይነት ነገር ለምን ዓላማ ታቀዳ እንደመጣች ይገባናል። በክልሉ የተለያዩ አካባቢዎች ጥቃት ተከፍቶ የሚችለውን አደረገ፣ ግን የፋኖ ኃይሎችን ብርቱ ክንድ መቋቋም የቻለ እንዳልሆነ ይታመናል። እሱንም በተለያየ መልኩ የማይደብቋቸው ነገሮች ስላሉ እየወጡ ናቸው። እነዛ እየወጡ ያጋለጧቸው እንዳሉ ነው። በተለይም ሰሞኑን አንድ ኮሎኔል በመራዊው ጭፍጨፋ ላይ የተሳተፈ ኮሎኔል እንደሆነ ነው የተገለጸው። እሱ መገደሉን በዛው በፋኖች ጥቃት መገደሉን መደበቅ የሚችሉት አይደለም። የቀብር ስነ ስርዓቱን በትውልድ አካባቢው መፈጸሙ ተገልጿል። እንደዚህ አይነት ነገሮች የአብይ አህመድ በአማራ ክልል ምንም አይነት ማለት የራሱን ስርዓት መልሶ መዘርጋት እንዳልቻለ መቆጣጠርም እንዳልቻለ የሚያሳይ ነው። እንዲህ አይነቱ ጥሪ እንዴት ይመለሳል፣ እንዴት ታዩታላችሁ ብዬም ወደ ተወሰኑ የፋኖ አመራሮች ጋር እንዲሁ ስልክ ደውዬ ነበር። የፋኖ አመራሮች የገለጹት ነገር አለ። የጀመርነው ትግል የሚመለሰው የኢትዮጵያ ሕዝብ የአማራ ሕዝብ ከዚህ ስርዓት ሲላቀቅ ብቻ ነው። ይሄ ስርዓት ሲላቀቅ አብይ አህመድ አይደለም። አብይ አህመድ ተለይቶ ብልጽግና ወይም ደግሞ ያው የአማራን ሕዝብም የኢትዮጵያን ሕዝብ የሚጨቁነው ስርዓት ሊቀጥል ይችላል። ያደለም ቁም ነገሩ። ትልቁ ቁም ነገር አብይ አህመድንም ስርዓቱንም ጭምር ከኢትዮጵያ ካሰናበትን በኋላ ነው ይሄ ትግል ሊቆም የሚችለው። የጀመርነው ትግል መዳረሻ እስከዚያ ድረስ ነው፣ በድርድር በሽምግልና የሚፈታ አይደለም የሚል ምላሽ ነው የሰጡን። መነጋገር ጥሩ ቢሆንም ከአብይ አህመድ ጋር ግን መነጋገር ትርፍ የለውም የሚል ነገር አንስተዋል። ስለዚህ ከንቱ ድካም ነው። እንደዚህ አይነት መድረኮች እንዲህ አይነት ቲያትሮች ነገ ከነገ ወዲያም በተደጋጋሚ ልናይ እንችላለን። መታሰቢያ ሌላም ነገር አንስተዋል በዚህ በመድረኩ ላይ። አንዳንድ ጊዜ ይሄም ግለሰብ የሚናገራቸው ነገሮች ህዝብን ከህዝብ የሚያጋጩ፣ ለምሳሌ ፋሲለደስን እንዳላድስ ያደረገኝ የኦሮሞ ህዝብ አይደለም ወይም ኦሮሞ አይደለም አማራው እንጂ ብሎ የገለጸበት መንገድ፣ ጎርጎራን የሚቃወም የጎጃም ባለስልጣን አሁን እዛ እርስ በርስ ምንድነው አውራጃን ከአውራጃ ጎጃምን ከጎንደር ጎንደርን ከወሎ ለማጋጨት የሚሄድበት ርቀት የዚህ ሰውየን ሰይጣናዊ ተግባር በቁልጭ አድርጎ የሚያሳይ ነው። በአደባባይ ሲናገር የነበረው ይሄንን ነው። የአማራ ህዝብ በአዲስ አበባ ያለውን የስልጣን ድርሻ እንደውም የበለጠ ጨምረንለታል አለ። እንግዲህ ያፈናቀለው አትገባም እያለው ማለት ነው። ከ25 በመቶ ወደ 35 በመቶ አድርሰንለታል የሚልም ነገር ጠቅሷል። ወደ 16.5 ሚሊዮን የአማራ ህዝብን የስልክ ተጠቃሚ አድርገናል ይላል። የአማራ ህዝብን አይደለም የጠየቀው፣ የኢትዮጵያ ህዝብን አይደለም የጠየቀው። ፍትህ፣ እኩልነት፣ ነፃነት ነው። እንዲህ አይነት በዘር ላይ የተመሰረተ አገዛዝ ኢትዮጵያን መቀመቅ እየወሰደ ነው። ይሄን ቻፕተር ይሄን ምዕራፍ እንዝጋው ነው። ያልተጠየቀውን ነው የሚመልሰው። የኢትዮጵያ ህዝብ ያልበላውን ነው የሚያክለት የሰውዬ። እስቲ መታሰቢያ በዚህ ዙሪያም እንደው በአጠቃላይ የዚህ ሰው ያካሄድ አሁንም ከትላንት ያለ መማር ነው የምናየው። ከትላንት አይማርም። ተመሳሳይ ስህተት ተመሳሳይ አዙሪት ውስጥ ነው እየከተታት ያለው። አዎ ይሄ ብሔርማ በደንብ እየተጠቀመበት ነው። የብሔርን እቺ የብሔር ካርታዋን በደንብ ትዝ ይላል። ፓርላማ ውስጥ ሆኖ ብትነጉኝ ከዚህ ከዙሪያ ካሉት የኦሮሞ ልጆች መተው እንትን ያጠቋችኋል። እንግዲህ ሳይድ አርገው እሱ ኦሮሞ ስለሆነ ሳይድ አርገው ማለት ነው። እንዲህ ነው የሚያስበው ሲለን ማለት ነው። ግን ይሄ የሱ አፍ ውስጥ ብቻ ይገባ ሊሆን ይችላል። ተስፋ ማድረገው እሱ ነው። ነገር ግን እዛ ገብቶ የጎርጎራንና የፋሲለደስ እንዳላድስ ያረኩት እዛው እናንተ ናችሁ የሚለው ብቻም እንኳን አይደለም። ለአዲስ ፈልግ ነበር እምቢ አላችሁኝ። እኔ እኮ ለእናንተ ክልል ለመስራት በጣም ብዙ ባጀት እያፈሰስኩ ነው የሚል ባለፈው የፓርላማ ውይይት ላይ በአማራ ክልል ላይ በሌሎች ክልሎች አርጌ ማላቀው ተደርጎ የማይታወቀው በታሪክ ነው በጣም ብዙ ገንዘብ ወጥቶ ባጀት ፈሶ እዛ ቦታ ላይ እየተደረገ ያለው የሚል ነገር አለ። እንደው ተደርጎ እንኳን ቢሆን አሁን ከሚደረገው ግፍ ጋር ለምንድነው ንብረትና ኢንቨስትመንት ለምንድነው ምን ያህል ቁሳቁሳዊ መንፈስ እንዳለው የምታየው? እንዴት ተደርጎ ነው በዚህ ይሄንን ጉዳይ ለማወዳደር አይመጣው? አይ ባራረጋለሁ ገዛለሁ ነገር ይሄንንማ ቀኝ ግዢዎች ያረጉት የለም እንዴ? ከሱ በተሻለ ያረጉትም እንዴ? እንግሊዝና ጣሊያን ያረጉትም እንዴ? በትንሽ ጊዜ እኮ ይሰሩትን ነገር አይተናል። አጥፍቼ ገድዬ ስም እንዳይነሳ አድርጌ አዋርጄ
ባንተ ላይ የመጡ በቀሎችን ሁሉ እንዲያደርግ ፈጥሬ ጎጠኛው ምናምን ፈጥሬ ፈቅጄ ከሰበርኩ በኋላ አካባቢህን አድሰዋለሁ አሳድገዋለሁ ምንድን ማለት ነው? ከዛ በኋላ አካባቢው ለማን ነው የሚታደሰው? ምናልባት ራሱ ተስፋፍቶ ሊይዘው ፈልጎ ከሆነ አላውቅም እንጂ ለአማራ ህዝብ ከሆነ ጥያቄ የሚነሳው መጀመሪያው ለማንም የኦሮሞ ህዝብ ተወካይ ነኝ፣ የአማራ ህዝብ ተወካይ ነኝ፣ የጉራጌ ካለ ሲሆን ኢትዮጵያዊ ወይም ከዛ በላይ ሰው ቢሆን ጥሩ ነው። ካለ ግን የመጀመሪያው መሰረታዊ ነገር ህዝቡን ማክበር ነው። ህዝቡን ማክበር፣ ደህንነቱን መጠበቅ፣ ኑሮ እንዲሻሻለት መርዳት በኋላ ይመጣል። ኑሮ ሰላም ወጥቶ ሳይገባ ነፃነቱን ሳያገኝ እያረርከውና ደሙን የትም ደመከልብ እያረክ ክርስትና እንኳን ዛሬ ሰው ተነስቶ ሲመጣ በሚገደልበት ከተማ ላይ ወይንም ወደ ቤቱ ሲመለስ ተገድሎ አፋኞች ተገሎ አስከሬኑ ጎዳና ለጎዳና በሚጎተትበት ሀገር ላይ ፋሲለደስን ማደስ ምናምን የሚሉትን ነገር እንደገና ህዝቡን መልሶ ለመከፋፈል ያመጣዋል። ህዝቡ የጠየቀው እሱን አይደለም። ህዝቡ ሰላም ቢያገኝ ራሱ ያደርገዋል፣ ከዛም በላይ ያደርጋል። በነገራችሁ ላይ ኢንቨስትመንት በጣም ብዙ ኢንቨስትመንቶች ወደዛ አካባቢ ሊገቡ ነበር፣ እየገቡ ነበር፣ ለጉድ ነበር የሚገቡት። አብዛኛዎቹ እንዲቆሙ ተደርገዋል፣ ተባረዋል፣ እንዲገፉ ተደርገዋል። ራሱ ማህበረሰቡ ከፈለገ ሊሰራው ይችል ነበር። ተወላጁ ውጪ ያለው ማት ነው ታውቃላችሁ። የትም ቦታ ላይ ገብቶ መስራት ማደስ ይችላል። እንደው እሱ ከሆነ ጥያቄው ግን እሱ አይደለም ጥያቄው። ከመንግስት ባጀትም ወጥቶለትም ላያስፈልግ ይችላል። ለመንግስት ባጀት መውጣት የነበረበት ለትምህርት ቤት ነው። ለምን አይከፍቱም ትምህርት ቤቱን? ለምን በጦርነት የወደመውን ለምን እንትን አይሉትም አያድሱትም? ለምን የፈራረሱት አሁንም ግንድ እንደዚህ ቆርጦ የሚማር ግንድ ላይ ተኝቶ የሚማር ተማሪ ብትፈልግ በአርባ ምንጭ ብትሄድ፣ ጉራጌ ሀገር ብትሄድ፣ የትም ብትሄድ፣ አማራ ክልል ብትሄድ፣ ኮንሶ ብትሄድ ደግሞ የበለጠ ዘግናኝ ነው ያለው ሁኔታ። አፋር ብትሄድ ከዛ የበለጠ ነው እጅግ በጣም። ይሄን ሁሉ ነገር ሳትመልስ ፋሲለደስ ብልጭልጭ ፋሲለደስ ታሪካዊ ነገር ነው፣ ቅርስ ነው፣ ሊጠበቅ ይገባል። መሰረታዊ ትውልድን የሚቀርጸውን ነገር ግን አውቀ ትውልድን እንዲገደል ካረክ በኋላ በህንፃዎች ግን ልትሸፍነው የምትችለው ኃጢአት አይደለም ያለው እና ይሄ በጣም ህዝቡ ሊያስብበት ይገባል። የእርስ በርስ የመከፋፈል ጎጃም ጎንደር ምናምን እያለ ደግሞ ውስጥ ለውስጥ መጥቷል ማለት ነው። ይሄ አንደኛው ስትራቴጂ መሆን መቻል አለበት። ይሄንን ማወቅ መቻል አለበት ማህበረሰቡ። ሲሆን ምንም ይሁን ማንም ይሁን እንደ ሰው የሚደረገው በደል ስህተት ነው ማለት በጣም አግባብ ነው። አሁን ነገ የዩናይትድ ኔሽን የሁማን ራይትስ ኮሚሽን እንደዚህ የተደረገውን ነገር እንቃወማለን ብለው ወይም ጥያቄ ሲያነሱ የአማራ ጽንፈኛ ምናምን ሊሏቸው አይችሉም። በሰውነት ነው እነሱ የሚያዩት አይደለ? ሰው ስለሆነ ነው እዛ ልጅ። ስለዚህ ሲሆን በሰውነት ካልሆነም ደግሞ በመደራጀትም ከሆነ ደግሞ አንዱ ከአንዱን ሳይል በራሱ ለአካባቢ የሚጠቅመውን አደረጃጀት አድርጎ እንደዚህ አይነት የውስጥ ውጋቶችን እንደዚህ አይነት መርዞችን በጣም መጠንቀቅ የሚያስፈልግ ይመስለኛል። መንተሰቢያ እንግዲህ አብይ አህመድ እና የአማራ ክልል ተወካይ ናቸው የተባሉት ሰዎች ያደረጉት ውይይት ያው ዝም ብሎ አንድ ተራ ክስተት አድርጎ ማየት የሚገባ ነው። የአማራ ክልልን ወቅታዊ ሁኔታ በፍጹም የሚለውጠው እንዳልሆነ ይታመናል። መሰል ስብሰባዎች፣ መድረኮች በአብይ አህመድ ፓርቲና በአብይ አህመድ ባለስልጣናት የሚካሄዱ እንደዚህ አይነት ግርግሮች የሚያመጡት ለውጥ እንደሌለ ይታወቃል። ትናንትናም እሱ በደንብ የነገረን ለጉዳዩ ይህን ያህል እንደው ፍርሃትም ቢኖር በሽማግሌና በእንደዚህ እንደ ሰፈር ጸብ አድርጎ ያስቀመጠበትና በዛ እንዲፈታ ያቀረበው ሐሳብ ምን ያህል እንዳልተዘጋጀ ለለውጥ የሚያሳይ ይመስለኛል። መሳይ ሌላ ምክንያትም አለው። ሌላኛው ምክንያት ጠይቀውታል፣ እንደምታውቀው የአውሮፓ ህብረት ጠይቆታል፣ የውጭ ኃይሎች ምዕራባውያን አሜሪካኖች ጠይቆታል ለድርድር እንትን ተደራደር ተነጋገር ምናምን ብሎታል። ይሄው የቪዲዮ ነው የሚላከው። ይሄው ለመንኩኝ ይሄው እንደውም ካባ ሰጡኝ ተቀብሎታል ሐሳቤን አባቶቼ። ስለዚህ ይሄው እየለመንኩ ነው እነሱ ናቸው እንጂ እኔ አይደለሁም ችግሩ የሚለውን ለመላክ እንደተደረገ በደንብ በውስጥ የሚያውቁ ሰዎችም እየተናገሩ ነው፣ እኛም የምናውቀው ነውና ይሄኛው ሌላው ትልቁ አጀንዳ ሪሊ ወደፊት የእውነትም መጥቶ ቢሆን ያረጋሉ የሚለው ጥያቄ አለኝ። አይመጣም እንጂ ጉዳዩ ግን በአንደኛነት ደግሞ በጣም እያሰበ ያለው ከውጪ የምዕራባውያኑን ጫና ለማብረድ ነው። ተነጋገር ተደራደር ተብሎ ለተጠየቀው ጥያቄ መልስ የሚሆን ቪዲዮ ነው በቀደም የተሰራው። ምናልባት ኢትዮጵያውያንን አንድ ጊዜ አታሏቸዋል። ነገር ግን ሁሉ ጊዜ እያታለለ ሊኖር አይችልም። ምዕራባውያንን እንደዚህ አይነት መንግስታትን ልክ የኢትዮጵያን ህዝብ እንደበሚያደርገው አፈ ጮሌነትና
ብልጣብልጥነት የአውሮፓንም ሆነ ምዕራባውያንን መንግስታት በዛ መልኩ እንደው እንትን ያልኳቸው አልፋለሁ ይሄን ጊዜ ሻግራለሁ ብሎ አስቦ ከሆነ በጣም የዘመኑ ቂል ወይም ደግሞ ሞኝ ነው ማለት ይቻላል። እነሱ ብዙ ነገር ከሱ የበለጠ መረጃ አላቸው። መሬት ላይ ያለው ነገር በደንብ ነው የሚረዱት። ይሄን ሪፖርት እኮ አሁን ቀደም ሲል የጠቀስነውን የመንግስታቱ ድርጅት የሰብአዊ መብት ምክር ቤት የቀረበለትን ሪፖርት አብዛኞቹ ያዘጋጁት እኮ ራሳቸው የምዕራባውያን በተለያየ መልኩ ኢትዮጵያ የሚሰሩ ተቋማት ናቸው። እነሱ ናቸው የሰበሰቡት። ያውቃሉ መሬት ላይ ያለውን ነገር ማን ምን እንደሆነ ይረዳሉ። እንደዚህ መድረክ ማሳመሪያና በእንደዚህ አይነት መልኩ ነገሮችን አልፋለሁ ብሎ ከሆነ ምናልባት ውጤቱን አብረን የምናየው ይሆናል። እንደዚህ አይነት በኢትዮጵያ ሕዝብ ላይ የሚያሳየውን ባህሪ ነው እነዚህ ሀገራት ጋርም ሲገናኝ በዛ መልኩ አልፋለሁ ብሎ የሚሞክረው ግን የማይሳካለት እንደሚሆን ይታመናል። እስቲ በአማራ ክልል ያለውንም ወቅታዊ ሁኔታ እንመልከት። የአማራ ሕዝብ ተጋድሎ ተጠናክሮ ቀጥሏል። በዛሬው ዕለት እንደሰማነው ከሆነ በደብረ ማርቆስና በደብረ ወርቅ ከተሞች የንግድ ተቋማትና ተሽከርካሪዎች የሥራ ማቆም አድማ አድርገዋል። ለማንም አንታዘዝም ግብርም አንከፍልም በሚል መሪ ቃል ነው እንደዚህ አይነቱ እንቅስቃሴ እየተደረገ ያለው። በተለያዩ አካባቢዎች እንደቀጠለ ነው። በምስራቅ ጎጃም በአሶ ሊበን ወረዳ እና በከተማዋና በአካባቢው በአገዛዙ ጦርና በፋኖ ኃይሎች መሃል ከባድ ውጊያ ተደርጓል። ትላንትና አሁንም ድረስ እንደቀጠለ የሚያሳይ መረጃ ነው የደረሰን። በባህር ዳር በትላንትናው ዕለት ባልታወቁ ኃይሎች 8 የአድማ ብተና አባላት ቆስለው ፈለገ ሕይወት ሆስፒታል መግባታቸውንም ከአካባቢው የአንከር ሚዲያ ምንጮች ገልጸውልናል። በጎንደር ከተማ አዘዞ ወታደራዊ ካምፕ ውስጥ ውጊያ እንሄድም ያሉ አባላትና ባዛዦቻቸው ማለት ባዛዦቻቸው ጠባቂዎች መሃል በተደረገ የእርስ በርስ ውጊያ 14 አባላት ተገድለዋል። 18ቱ መቁሰላቸውን ነው የሰማነው። እርስ በርስ ማለት ነው። እንዲህ አይነት ትልቅ ነገር ነው በአማራ ክልል ተጋድሎ ውስጥ እያየን ያለ ነው። በወሎም በተለያዩ ጎንደር አካባቢዎችም ተመሳሳይ እንቅስቃሴዎች አሉ። መታሰቢያ እንግዲህ የአማራን ሕዝብ ትግል በእንደዚህ አይነት በጣም ተራ በሆነ ብልጣብልጥ በሆነ ሽማግሌ